ለሰዓታቶች ሲታገሉ አለ። ነገር ግን የማይታሰብ ሆነ። እርዳታ ካገኘውም ብሎ ድምጹን ከፍ አድርጎ ይጮሃል። ነገር ግን በዛ በረሃ ስፍራ አይደለም ሰው ወፍ እንኳን አልነበረም። ያ ሸለቆ የተፈጠረው ከዓመታት በፊት በተፈጠረው የእሳተ ገሞራ ፍንዳታ ስለነበረ ማንም ወደዛ ዝር አይልም። አሮን ምን እንደሚያደርግ ግራ ገብቶታል። ምናልባት ከረዱኝ ብሎ ቦርሳውን ያወጣና አንዳንድ ነገሮችን ከቦርሳው ውስጥ ማውጣት ጀመረ። ያዘጋጀው ቢላ ነበርና ቢላውን በማንሳት ድንጋዩን ለመቆርቆር ሞከረ። ነገር ግን ያው ድንጋይን መቆርቆር የማይታሰብ ነገር ነው፣ ለዛውም በቢላ። አሁን ቀኑ እየጨለመ ነው። ነገር ግን አሮን ድንጋዩን ለመቆርቆር መሞከሩን አላቆመም ነበር። ቀኑ ሙሉም በቢላው ድንጋዩን ለመቆርቆር እየሞከረ ነበር። አሮን እዛው እንዳለም ሌሊቱ ያልቅና የማይቀረው ንጋት ይመጣል። አሮን ካሜራውን አውጥቶ ራሱን መቅረጽ ጀመረ። ይሄ ነገር አሮን የሆነ ነገር ከሆነ ወይ እንደ ማስረጃ ይጠቅማል፣ አለበለዚያም ከዚህ ነገር ከወጣ እንደ ማስታወሻም ይሆናል። ለዛም አስቦ ነው ራሱን ቪዲዮ መቅረጽ የጀመረው። አሁን አሮን ትንሽ ውሃ ብቻ ነው የቀረው፣ መቆጠብ አለበት። አሮንም ከዚህ ነገር ለማምለጥ እየሞከረ ድንገት እርዳታ ካገኘውም በማለት እየጮኸ እየተታገለ ቀኑም ይመሻል። አንዳንድ ምግቦችን ይዞ ነበርና እየቆጠበ ምግቦቹን ይመገባል። አሁን አሮን አንድ ነገር ማስታወስ ጀመረ። እናቱ በስልክ የድምጽ መልእክት አስቀምጣለት፣ ነገር ግን ሲቻኮል ያንን መልእክት ሳይሰማ እንደወጣ ትዝ አለው። እናቱ ያለችውን ነገር ሳይሰማ አሁን በሞት እንኳን ሊለያት ይችላል። በዚህ ነገር በጣም አዘነ። አሮን አሁንም በድጋሚ እዛ ነው ሌሊቱን ያሳለፈው። አሁን ቀኑ ሰኞ ሆኗል። ከቦርሳ ውስጥ የተራራ መወጫጫ ገመዶችን ያወጣና የላይኛው ድንጋይ ላይ ወርውሮ በማያያዝ ወደ ላይ ራሱን ይጎትታል። ነገር ግን የማይታሰብ ሆነ። እሱን ቀርቅሮ የያዘው ድንጋይ ላይ የሚያስርና ገመዱን ወደ ታች በእግሩ ይረግጧል። ነገር ግን ድንጋዩ ወይ ፍንክች አለ። ድጋሚም ካሜራውን አውጥቶ ያለበትን ሁኔታ ራሱን መቅረጽ ጀመረ። ቅድም የነበረችው ትንሽ ውሃ እንኳን አሁን አልቃለች። የማይደረጉ ነገሮች አንዳንዴ በህይወት ለመቆየት ግዴታ ይደረጋሉና ሽንቱን ይቀዳና ሽንቱን ይጠጣል። ቀኑ ይመሻል፣ ይነጋል። ዛሬ 3ኛ ቀን ነው።